ዛሬ በኡጋንዳዎች ዘንድ ዊርድ የሆነውን የሀበሻ ምግብና የኡጋንዳዎችን ደግሞ የዕለት ተዕለት ምግባቸውን እንሞክራለን። እንደምታዩት የኛ ባህላዊ ምግብ የሆነውን ጥሬ ስጋችን እኛ ስንበላ ካዩ እጃቸውን በአፋቸው የሚያስጭን ዊርድ ምግብ ሆኖ ነው የሚታያቸው። እዚህ ጋር መረዳት ያለብን የኛ ባህል እንጂ የኛ ትክክለኛ ምግብ ወይንም ደግሞ የነሱ ትክክል ያልሆነ ምግብ እንዳልሆነ። በመቀጠል ደግሞ የነሱ ምግብ የሆነውን ራውንድ ኢግ የሞከርን ሲሆን ይሄ ክቡ ኳስ የሚመስለው ነገር ድንች ሲሆን ውስጡ ላይ ደግሞ እንቁላል ቅቅል ይገኛል። እንዲሁም ለማባያ ታሽጋ የምትሸጥ ካቻፕ አብራ የምትቀርብላችሁ ሲሆን ዋጋውም 2000 ሺሊንግ ወይንም ደግሞ በእኛ ወደ 100 ብር አካባቢ ነው። ቴስት ሳረገውም ለአፍ የማይከብድና ቆንጆ አበሳሰልና ቃና ያለው ምግብ ሆኖ አግኝቼዋለሁ። ከዛም ድንቿን በደንብ ከበላን በኋላ ውስጥ ያለውን እንቁላልን በምታዩት መልኩ ስልቅጥ አድርገን በልተን ባዶ ሳህን አስቀርተናት ወጣናል። ከዛም ወደ ሀበሻ ምግብ ስንመለስ መረቅ ያለው ጥብስ ጋይስ በጣም የሚመቸኝ ምግብ ነው። በደንብ አድርገን አጫውተናታል። በመቀጠል ደግሞ እኔ በቀን ሳልበለው አድሬው የማላውቀውና በጣም የሚመቸኝን ምግብ ነው ማሳያችሁ። ቺኮማንዶ ይባላል። ግን እኔ ከላይ እንቁላል ጥብስ ጣል አደርግባታለሁ። ለቺኮማንዶ 1000 ሺሊንግ ሲሆን ለእንቁላሉ ደግሞ 500 ሺሊንግ ነው። ይህ ማለት በእኛ ቶታል 75 ብር አካባቢ ማለት ነው። እኔም በዚህ መልኩ እንቁላል ጥብሱን ለብቻው በደንብ ከበለውት በኋላ ቺኮማንዶዬን ደግሞ በደንብ በልቼ ምግባችንን ጨርሻለሁ። ኤኒዌይስ ለየትኛውም የቪዛ ማማከር አገልግሎት ዴም ልታረጉልኝ ትችላላችሁ።